እድሜ 21 ምንድን ምን ነው እድሜ እኮ ነው ያልኩት። ይቅርታ አድርጉልኝ እኮ እድሜ 21 አልኩህ። አሁን ምጥሯል። እንዴት ሆኖ ነው 21 የሚሆነው? ከባለቤት ያወቀ ቡዳ ነው አሉ። 21 ነው አልኩህ። 21 ነው ጻፍ። እርሶ ስንት ነው አንቺ? 22 ዓመት ከ8 ወር። 22 ዓመት ከ8 ወር ከእሷ ያንሳሉ ማለት ነው? አሁን ኧረ በደንብ አድርጌ ነው ማንሳው። ልክ ነው። እኔ እኮ ስጋ ነው ያዘኝ እንጂ በጣም ትንሽ ነኝ። ትንሽ ነው? ልክ ነው። አሁንም አንቱ እያልኩ ማውራቴ ትንሽ ነው። ምንም አረባ እርግጡን አይነግሩኝም እና ወደ ስራችን ብንገባ ነገርኩህ እኮ 21 እያልኩህ እኮ ነው። እኔ 21 ብዬ ማለት አልዘግብም። ለምንድን ነው የማትመዘግበው? ምን ማለት ነው? 21 ተባልተው ነው? ምን እያልክ ነው? ኧረ እንደ መጨረሻ አይደለሽም እያልከኝ ነው? ግምት እንኳን የለኝም። የለህም? እሺ ስማ፣ ፍርድ ቤት ነው የምትገትር። እምለቅ እንዳይመስልህ። ኧረ ተው፣ ግድ የለውም። ተው ይቅርቦት። ያውለት ያው ሚሚ እንደ ጮማ ሰራለህ አለ። እኔ ራሴ እሰራዋለሁ። የራሴን ስራ እኔ ራሴ እሰራዋለሁ። ማንም አይሰራልኝ። ይሄ ሰውዬ 1 ዓመት ሴት ነች ብሎ ሰርተፊኬት ሊሰጥ አይደል? ምን ይታያለሽ? ተርሽ ሾካካ ጉቦ ልበሉ ሌቦች። ወይ እንደፈራሁት ሚስቴ ደወለች። አሎ ወይ አይደለም እኮ ልሽ እህትሽን እኮ እኔም ከአንቺ በላይ ነው እኮ ማከብራት። አትናደጂ። ይኸውልሽ አንድ የማይረባ ስራውን የማያውቅ ሰራተኛ እኮ ነው ያበሳጫት። እኔ አስተካክለዋለሁ። ኧረ ለውሳኔ አትቸኩይ። እኔ አስተካክለዋለሁ፣ እንደምንም ብዬ አስተካክለዋለሁ። ግድ የለሽም። ስራ አስኪያጅም አይደለሁ። ግድ የለሽም። እህትሽን አስደስታታለሁ። አንቺ ብቻ ተረጋጊ። ለውሳኔ አትቸኩይ። እሺ አይደለም ያሰበችውን እንዲሆን አደርግላታለሁ። ልጅ በቃ አንቺ አትናደጂ። አቤት አቤት። ምን ተፈጠረ? እያለቀሰች ወጣች። ሁልሽንም ፍርድ ቤት ነው የምገትረው ብላለች። እባክህ ሰርተፍኬቱን ስራላት፣ አለበለዚያ ትዳሬ ነው የሚበጠበጠው፣ ኑሮዬ ነው የሚናጋው። በአንተም ይሄ ነገር አይ ጊዜ ደጉ በጣም ጥሩ። ስለዚህ እኔ እናንተ እንፈላለጋለን ማለት ነው። በምን? ምክንያቱም አንተ ጋር የመጨረሻ ማስጠንቀቂያ ፋይል አንተ ጋር አይደል እንዴ? ስለዚህ እሱን ትሰርዝልኛለህ ሙሉ ለሙሉ። እሺ ሰርዝልሃለሁ። በጣም ጥሩ። ስለዚህ ሴትዮዋን እየሮጥኩ ሂጅ አባብዬ ይዣት መጥቼ ሰርቻ አስረክባታለሁ። በጣም ጥሩ። እኔም ሰው ሰርዝልሃለሁ። በጣም አሪፍ፣ በጣም አሪፍ። እሺ የሁለተኛው የዓለም ጦርነትን ከቦታው ስትዘግብ እብሪያና ያደመጥናትን ሴትዮ የ21 ዓመት ሰርተፊኬት ልትሰጧት ዱብንቅ ትላላችሁ። አዎ ምን ያስቃችኋል? ይሄ እኮ መስሪያ ቤት ነው፣ መስሪያ ቤት። እሺ እኔንስ ተጫወቱብኝ፣ እኔን እንደልባችሁ ተጫወቱብኝ። ግን ቢያንስ እንግዳን አክብሩ፣ እንግዳን አክብሩ። ዳንኤል ሰርተፊኬቱን ስራላት። አይሰራም። ይሰራል። አይሰራም። ይሰራል አልኩ። ይሰራል። እኔ እኮ አለቃ ነኝ። ይሰራል። ፋይሏ ላይ እኮ እድሜውን ማረጋገጥ ትችላለህ። አዎ ፋይሏ ላይ ቼክ አድርግላት። ከምርም 21 ነው የሚለው። በጣም እንዴት ነው? ዘላይ ነው አይደል? ተመንግስተ ሰማያት ነው የመጣነው። እንዴት ነው ወጣ ልጅ የምታረጉኛል? አናቅም እንዴ? አንገምትም እንዴ? ይሰራል፣ እናቃለን።
ይሰራል። የእሷ ቀሪው 21 ዓመቷ የት እንዳለ ሁሉ እናውቃለን። እዚህ ነው ያለው እያንዳንዳችን ውስጥ። ሌላ ይበላል አይበላም። ያው እያንዳንድን እኔ ራሴ ከስሽ ፍርድ ቤት ካልቀጠርኳችሁ ማንደፍሯት ነው። አንልም እንዲያውም የለህም እኛ በፋይሉ መሰረት በህጋዊ መንገድ እንሰራላታለን። በእውነት ተው ኪስን መሰረት አድርጋችሁ ነው የምትሰሩት። በጭራሽ ሄደች። ኧረ ግቢ ውስጥ ቆማ እያለቀሰች ነው። ያኔ ልጥራ ጭራሽ ነገር ልታባብስ ዳኒ፣ አንተ ሄድና እንደጀመርከው አረጋግተህ ይዛና። ዳኒ በዛውም አባብላት። እሺ፣ ጠጡቶ ማለት ሎሊፖፕ ግዛላት።